ሰላም ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? እና በጣም ሰላም ነን። እና እንዴት ናችሁ? ደህና ናችሁ? እንግዲህ የባለፈው ልጅን እንግዲህ አሁንም ከኛ ጋር እንዲውል ከኛ ጋር እንዲጫወት ከኛ ጋር ደስ እንደሚላት እኛም እንደደስ እንድደለ ወደ ቤታችን እየጠርተን ይዘን እየመጣን ያለነው እና በጣም ልጅቷ ደስ ትለኛለች። በጣም እንግዲህ ካየክ የወደድኳት ነው። ከቃልና ከሷን ማን የምርጥ መመርጥ ግን አለገባኝ። አይዞሽ አንቺ ጸባይ በዚህ ከሆነ በዚህ የሚቀጥል ከሆነ አንቺን እወድሃለሁ። ከቃልዬም ጸባይም አጠንቻለሁ። አንቺም ጸባይ እንግዲህ ባለፈውም የተሻለ ነገር ነው። አሁንም የተሻለ ነገር ካየህ በዝምታው በዚህ ከሆነ አንቺን ሳልወድ አልቀርም። እሺ አንቺም ደግሞ እንዳታቃጥኝ በዚህ ቃል ኪዳን ጋር እንደውልና ባሩን እንድከፍት እንደደውል ነው። እና ደህና ነሽ አይደል? እንዴት ነሽ? ሳምንቱ ሁሉ እንዴት ነው? ጠራች ቤት ሆነች መሰለኝ። አይ ቤተ ክርስቲያን ከሄድሽ ወዲህ ነው ብዬሽ ነው። እንግዳ ይዤ የመጣሁ ነው። እሺ እንግዳ ይዤ የመጣሁ ነኝ። እንግዳ ይዤ የመጣሁ ነኝ። ቡና ምናምን ሻይ ምናምን አፍይ። ማንም ትሁና ይደርስሻል። ታያለሽ። እቤት ከገባ በኋላ ብታይ አይሻልሽም? እንዴ ምን ነው? ሰርፕራይዝ ነው። ሰርፕራይዝን እንዳታበላሽኝ። ሰርፕራይዝን እንዳታበላሽኝ። ምንድን ነው የምትይው? እንግሊዘኛም ጨመርሽ። ቆንጆ ነው ዛሬ። ሄሎ ዘጋች። ቆይና ቤት ነች መሰለኝ። ሰውልም እንዴ በቃላ ቤቷ ይሄ ነው። ቃል ቤት እንዴት አየሽ? ቆንጆ ነው። ቤታችን ለኛመናችን ይሄ ነው። ቤት ነች። ነይ ማቆ